በኢትዮጵያ የሚከናወኑ የሜትሮሎጂ ስራዎች ህብረተሰቡን ከአደጋ ለመጠበቅ ማገዛቸውን የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ ተናገሩ። የዓለም ሜትሮሎጂ ቀን ዛሬን መመልከት ነገን ለመጠበቅ በሚል መሪ ቃል በሀገር አቀፍ ደረጃ ለ45ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ65ኛ ጊዜ ተከብሮ ውሏል። ብርሃን ሸቴ የኢትዮጵያ ሜትሮሎጂ ኢንስቲትዩት በአየር ንብረት አገልግሎት ላይ ጉልህ ለውጦችን ያስመዘገበ እንደሚገኝ ገለጸ። ሳይንሳዊ መረጃ የትውልድ ደህንነትና የሀገር ኢኮኖሚ ህልውና ሊወስን እንደሚችልም ኢንስቲትዩቱ አስታውቋል። በኢትዮጵያ የሚከናወኑ የሜትሮሎጂ ስራዎች ህብረተሰቡን ከአደጋ ለመጠበቅ አግዘዋል ሲሉ የኢትዮጵያ ሜትሮሎጂ ኢንስቲትዩት ዋና ዳይሬክተር ፈጠነ ተሾመ ተናግረዋል። የዓለም ሜትሮሎጂ ቀን በሀገር አቀፍ ደረጃ ለ45ኛ ጊዜ በዓለም አቀፍ ደረጃ ደግሞ ለ65ኛ ጊዜ እየተከበረ ነው። ቱን በዘከረው ሁነት ላይ የተገኙት ዋና ዳይሬክተር ፈጠነ ተሾመ ዛሬን መመልከት ነገን ለመጠበቅ በሚል መሪ ቃል እየተከበረ የሚገኘው የዓለም ሜትሮሎጂ ቀን የአካባቢ ስነ ምህዳርን ለመጠበቅ ከፍተኛ ሚና አለው ብለዋል። የሜትሮሎጂ መረጃ መሰብሰቢያ መሳሪያዎችን መሰረት በማድረግ የሚሰበሰቡ የሜትሮሎጂ መረጃዎችን የሙቀት መጠን፣ የንፋስ አቅጣጫ፣ የንፋስ ፍጥነትን እንዲሁም የከፍተኛና ዝቅተኛ የዝናብ ሁኔታን የሚመለከቱ መረጃዎችን ነው ማለት ነው። ስለዚህ ዛሬን በአግባቡ ካልተመለከትን ነገ የሚኖረውን ስነ ምህዳርን አጠቃላይ የሀገሪቱን ስነ ምህዳር መሰረት ያደረገ ስነ ምህዳርን የመጠበቅና የመንከባከብ ስራ ስለማይኖር በሜትሮሎጂ ምልከታ ላይ ትኩረት አድርጎ ይሰራል ማለት ነው። የኢትዮጵያ ሜትሮሎጂ ኢንስቲትዩት ወቅታዊ የአየር ሁኔታዎችን በመገምገምና ቅድመ ማስጠንቀቂያ በማስተላለፍ አደጋን ለመከላከል እየሰራ እንደሚገኝ ገልጸዋል። መረጃዎችን ሰብስቦ መተንተን ለሀገር ዘርፈ ብዙ ጥቅሞች እያስገኘ መሆኑንም ተናግረዋል። መረጃ ከሌለ የትንበያና ቅድመ ማስጠንቀቂያ ስራዎችን መስራት አይቻልም። መረጃ ከሌለ ህይወትና ንብረትን ከአደጋ መጠበቅ አይቻልም። መረጃ ከሌለ ምርትና ምርታማነትን ማሳደግ አይቻልም ማለት። ከየብስ ወይም ከገጸ ምድር የሚሰበሰቡ የሜትሮሎጂ መረጃዎች እንዲሁም በአውቶማቲክ ከዘመናዊ በአውቶማቲክ የአየር ጠባይ መመልከቻ ጣቢያዎችን ከአየር ሁኔታ መከታተያ ራዳር፣ ከከፍታ አየር መመዝገቢያ ጣቢያ እንዲሁም ከሳተላይት የሚገኙ መረጃዎችን በሙሉ በመሰብሰብ በማጠናከር እና በመተንተን ቀጣይ ለውሳኔ ሰጪ አካላት የሚያግዙ አገልግሎቶች ይሰጣሉ ማለት ነው። ስለዚህ መረጃ ለሜትሮሎጂ አጠቃላይ ሀገራችን ለምታከናውነው ዘርፈ ብዙ ስራዎች የጀርባ አጥንት ነው ማለት ነው። የኢንስቲትዩቱ ዋና ዳይሬክተር የሜትሮሎጂ መረጃዎች የአየር ትንበያን በማስቀመጥ አስፈላጊውን ጥንቃቄ ለማድረግ አስተዋጽኦ እንዳላቸው ጠቁመዋል። በመረጃ ላይ የተመሰረቱ ምክረ ሀሳቦችን ለሚመለከተው አካል በማሳወቅ ውሳኔ እንዲሰጥ የማድረግ ስራ እየተሰራ መሆኑንም አመላክተዋል። ለአየር በረራው፣ ለግብርና ስራው፣ ለውሃ ሀብት አስተዳደር፣ ለጤና፣ ለአደጋ ስጋት የውሃ ላይ አካላት ትራንስፖርትን ለማሳለጥ የሚያስችሉ ምክረ ሀሳቦችና ውሳኔዎች ይሰጣሉ ማለት ነው። የአጭር የመካከለኛ ጊዜ ትንበያዎችን የበለጠ ተአማኒ እንዲሆን ለማድረግ ተደራሽ እንዲሆን ለማድረግ በአጠቃላይ የአየር ሁኔታንና ጠባይን ተጋላጭ የሆኑ ክላይሜት ሪሌትድ የሆነ ዲዛስተርስን ለመከላከል የሚያስችል ለውሳኔ ሰጪ አካላት ለአርሶ አደሩ ምክር ሀሳብ ለመስጠት ያስችላል ማለት ነው። የአየር ንብረት ለውጥ በኢኮኖሚ ላይ ጫና እያሳደረ ባለበት በዚህ ወቅት ሜትሮሎጂ ወሳኝ ሚና እንዳለው እሙን መሆኑም ነው በመድረኩ የተገለጸው። ሀገራችን እያካሄደች ላለችው ሁሉን አቀፍ እድገት የሜትሮሎጂ መረጃ ከፍተኛ አስተዋጽኦ እያደረገ ይገኛል።